እነዚህ ሽልማቶች ኢንሻአላህ ከተለያዩ ሰዎች ለኡስታዙ ከተለያዩ ሰዎች የመጡ ሽልማት ናቸው። ሽልማቱን አብሮ የሚሰጡልን ከሼህ አብዱራህማን ጋር ሼህ አሊ ሀጂ አሊ የቢራሮ ከፈተማ ክፍለ ከተማ እስልምና ጉዳይ ምክር ቤት ዋና ሰብሳቢ ሼህ አሊ ወደ መድረክ እንዲመጡ እንጋብዛለሁኝ። ይህን እንግዲህ ለኡስታዙ የሰጠው ወንድም ሙስጠፋ ሱለይማን ነው። ለኡስታዝ ነቢል ይሰጥልኝ በጣም የምወደው የማከብረው ኡስታዜ ነው ብሎ ነው ይሄንን የሰጠን። ኡስታዝ ነቢል ወደ መድረክ። ኡስታዝ ነቢል አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ሌሎችም ሽልማቶች አሉ። ለኡስታዝ ነቢል የምስጋና የምስክር ወረቀት ተበርክቶለታል። የሳልማን መስጂድ አስተዳደር ነው ለኡስታዙ ይሄን ሽልማት የሰጠው። አላሁ አክበር አላሁ አክበር። ሌሎችም ሽልማቶች ለኡስታዝ ነቢል አሉ። ኡስታዝ ነቢል ማሻአላህ በጣም የሚወደድ የሚከበር በጣም የሚያምር ልጅ ነው። ይህን ኡስታዝ እንግዲህ ማበረታታት ያስፈልጋል ማለት ነው። አሁንም ለኡስታዝ ነቢል የሳልማን መስጂድ አስተዳደር አሁንም ሽልማት አዘጋጅቶለታል። ሽልማቱን ይሰጡልናል። አላሁ አክበር አላሁ አክበር። ሌላ ሽልማት የቀረናል። ዛሬ ያው ረዳት ያስፈልጋል መሰለኝ። አንድ ረዳት መድቡለት ይሄንን የሚሸከም የቀረ ሽልማት ሸኻሊ። እሺ እሺ። ይህ ሽልማት ይሄ ሽልማት የመጣው ከእናቱ ነው፣ ከነቢል እናት ነው። ለልጇ ይሄን ሽልማት አበርክታለች። አላህ ኸይሩን ነገር ሁላ ለእሷ ያድርግላት። ዱዓ ያስፈልጋታል፣ ዱዓ አድርጉላት። ስለዚህ በዚህ ዙሪያ ትንሽ ሼህ አብዱራህማን የሚሉት አሉ ኢንሻአላህ። ኢንሻአላህ እዚህ ላይ በርካታ ነገሮችን የሚያስታውስ ነገር አለ። እዚህ ላይ መሻይኾች የሚያውቁት ያው ሰዓቱን ባይሰጥ አሁን ደው አይደለም፣ ግን በርካታ ታላላቆችን እነ ኢማሙ አሕመድ እነ ኢማሙ ሻፊዒ የዚህ የእስላም አባት የለም ቂያማ የሆኑትን ሰዎች ስናስታውስ እናቶቻቸው ናቸው ለትልቅነት ምክንያት የሆናቸው። ሱብሃንአላህ። እና ይህችም እናት ወደዛው አይነት ነው በጣም እንትን የምታስታውሰውና መጀመሪያ የእሷን ሐቅ የሚወጣ አላህ ያድርገው፣ አፉ የምትለው አላህ ያድርጋት፣ አላህ ይጨምርላት ሌሎችን ልጆቿን። እሱም ደግሞ ለየት ያለ ባህሪ ያለው ልጅ አላህ ሰጥቷታል። አላህ ልታመሰግን ይገባል። እና ኢንሻአላህ መጨረሻ ድረስ የቁርአን ልጅ አላህ ያድርገው፣ ኸላሱንም ሰጥቶ ሰለፎችን ባህር የሚላበስ አላህ ያድርግላት እያልኩ በአገሬ ቋንቋ በረክ ብዬ ኢንሻአላህ ሽልማቱን እንሰጣለን ኢንሻአላህ። አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። ወጀዛኩሙላሁ ኸይር። መሻይኾቻችንን ከልብ እናመሰግናለን። ወደ ቦታቸው እንዲመለሱ በተክቢር አሸኙልን። አላሁ አክበር አላሁ አክበር አላሁ አክበር። ተመራቂ ተማሪ አሊ ሙሐመድ አሚን ለኡስታዜ ሽልማት አለኝ ብሎ ተዘጋጅቶ መጥቷል። ተመራቂ ተማሪ ራሱ ለኡስታዙ ይሸልማል ኢንሻአላህ። አሁንም ኡስታዝ ነቢል ወደ መድረክ። ኡስታዝ ነቢል የት ሄደ? ሊያኖር ሄደ እንዴ? በዛበት መሰል ሸክሙ። አላሁ አክበር አላሁ አክበር። ይህ ነው ተማሪና ኡስታዝ ሲዋል። ጀዛኩሙላህ ኸይር። ከልብ እናመሰግናለን ተማሪ አሊ ሙሐመድ አሚንን። ፕሮግራማችን የቀሩን ሁለት ነገሮች ብቻ ናቸው፣ ተጠናቀዋል ለማለት በትዕግስት ጠብቆን። አረበኛ ነሽዳ በተመራቂ ተማሪዎችና የመዝጊያ ቁርአን ብቻ ነው። ፕሮግራማችን አጭርና በጣም ቀልጠፍ ባለመልኩ ነው የጨረስነው። እስከዛሬ ከተከናወኑ ፕሮግራሞች ሁሉ በብርቅዬና በአጭር ሰዓት የተጠናቀቀ ተብሎ ሪከርድ ላይ እንደሚሰፍር ተስፋ እናደርጋለን። አረበኛ ነሽዳ ተማሪዎች ተመራቂ ተማሪዎች ወደ መድረክ ትመጡናላችሁ። ነሽዳውን አሰምታችሁ